ሰላም ጤና ይስጥልኝ እንደምን አላችሁ የሀበሻ ተመልካቾች። ዛሬ ደግሞ ይዤላችሁ የቀረብኩት ይሄን የመሰለ በአብሲት የሚጋገር እንጀራ ነው ማለት ነው። አብረን እንሰራለን። ከአቦካኩ እስከ አስተጋገሩ ድረስ አብረን እንሰራለን ማለት ነው። አብራችሁን ቆዩ ተመልካቾች። ከመመልከታችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ፣ ላይክም አድርጉልኝ፣ እንዲሁ ኮሜንትም ስጡኝ፣ ሼርም አድርጉልኝ ለሰውም እንዲደርስልኝ ማለት ነው። ሰብስክራይብ አድርጋችሁልኝ ባልኩት መሰረት ሰብስክራይብ ላደረጋችሁ ላይ ደግሞ እግዚአብሔር ያክብርልኝ እያልኩኝ ከልብ ያመሰግናለሁ ማለት ነው። አብራችሁን ቆዩ፣ አብረን እንሰራለን። ተመልካቾቼ እንጀራችንን ሊጥ ለማቡካት የሚያስፈልጉን ነገሮች አሳውቃቸዋለሁ ማለት ነው፣ አሳያቸዋለሁ ማለት ነው። እዚህ ጋር የሚያስፈልገን ነገር ጤፍና ገብስ የተቀላቀለ ተነፍቼ ማለት ነው ያዘጋጀሁት ዱቄት አለ እዚህ ጋር። ይሄ ዱቄት ያስፈልገናል ማለት ነው። እኔ የተጠቀምኩት መጠኑን ላሳያችሁ። በዚህ ሰሃን 2 ጤፍ 1 ከግማሽ ገብስ ነው የተጠቀምኩትኝ። ጤፉን በርከት ማድረግ አለብን፣ ገብሱን ደግሞ አነስ ማድረግ አለብን ማለት ነው። ይሄ ደግሞ እርሾ ነው። እኔ እርሾ ጋግሬ ስጨርስ ፍሪጅ ውስጥ ነው ማስቀምጠው። ከፍሪጅ ያወጣሁት እርሾ ነው ማለት ነው። ውሃውን አጥለን እንደፋለን ማለት ነው። እዛ ደግሞ ምን ያስፈልገናል? አብሽ ያስፈልገናል ማለት ነው። አብሽ ደግሞ ይሄው እኔ ቤት ውስጥ ማዘጋጀው ማለት ነው። ቆልቼ ፈጭቼ ነው ማስቀምጠው። ይሄን አብሽ 1 የሾርባ ማንኪያ እንጠቀማለን ማለት ነው። መጀመሪያ ግን አብሲቱን እናዘጋጃለን ማለት ነው። ወደ አሰራሩ እንሄዳለን። አብራችሁ ተመልካቾች የአብሲት ውሃችንን ጥደናል ማለት ነው። ይሄን ያህል ይበቃናል። ትንሽዬ ባናበዛው ጥሩ ነው። ትንሽዬ ነው ውሃ የሚያስፈልገው፣ ይሄን ያህል ማለት ነው። አሁን ሊጣችንን እንጨምራለን። ሊጡን የምንጨምረው እርሾ ካስቀመጥንበት እንትን ነው ማለት ለእርሾ ብለን ካስቀመጥነው ሊጥ ነው ማለት ነው። እሱን ነው የምንጨምረው ማለት ነው። ትንሽዬ አቅጥነን ከዛ ቀንሰን ነው ማለት ነው ለአብሲት የምንጠቀመው ማለት ነው። እንዳይጓጉሉብን መጠንቀቅ አለብን። ቀስ አድርገን እንደዚህ እያደረግን እየመታን በደንብ እናበስለዋለን ማለት ነው። በደንብ መብሰል አለበት። በጣም እንዳይወፍርብን፣ በጣም እንዳይቀጥንብን መጠንቀቅ አለብን። ከቻላችሁ በእንቁላል መምቻው ከተጠቀሙ ጥሩ ነው፣ እንዳይጓጉሉባችሁ ማለት ነው። እንደዚህ አድርገን በደንብ እናበስለዋለን ማለት ነው። እንደዚህ እየመታን በደንብ እናበስላለን። እንደምታዩት አሁን እየተንተከተከ ነው። በደንብ መብሰል አለበት። አሁን እሳታችንን እናጠፋና እናቀዘቅዘዋለን ማለት ነው። ይበቃዋል። በደንብ ከቀዘቀዘ በኋላ ሊጣችን ጋር ከምናቦቀው ዱቄት ጋር አብረን ጨምረን አብረን እናቦካለን ማለት ነው። እስከሚቀዘቅዝ ድረስ እንጠብቃለን። በደንብ እንደሚቀዘቅዝልን ማለት ነው። አሁን አብሲታችን ቀዝቅዟል ማለት ነው። ስለቀዘቀዘልን ወደ አቦካኩ እንሄዳለን። መጀመሪያ አብሻችንን እንጨምራለን ማለት ነው። እንደምታዩት 1 የሾርባ ማንኪያ አብሽ እጨምራለሁ ማለት ነው። 1 የሾርባ ማንኪያ አብሽ እንጨምራለን። ከዛ እኔ እጄን ታጥቤያለሁ። በእጄን ማቦካው። ያው እንደዚህ አብሹንና ዱቄቱን እንደዚህ በደንብ ካዋሃድ ነው በኋላ
እርሾውን እንጨምራለን ማለት ነው። ቅድም ያሳየዋችሁን እርሾ ማለት ነው። ይሄን እንጨምራለን። እንደዚህ ለቅልቀን እንጨምረዋለን ማለት ነው። ከዛ እሱን ከጨመርን በኋላ አብሲታችንን እንጨምራለን ማለት ነው። አብሲታችንን ቀዝቅዟልኝ እሱን እንጨምራለን ማለት ነው። ከዛ እንደዚህ በደንብ አድርገን እናቦካዋለን ማለት ነው። እኔ በእጄ ብቻ አይደለም ማቦካው በማሽኑም አሸዋለሁ ማለት ነው። በእጄ ካዋሃድኩት በኋላ የእጄ ብቻ በቂ አይደለም። የምትችሉ ጉልበት ያላችሁ በደንብ በእጃችሁ ብታሹት ይመረጣል። በእጅ የታሸውና በማሽን የታሸው ደግሞ ይለያያል። በእጅ ሲታሽ በጣም ነው የሚያምረው አይኑ። እኔ ግን አልቻልኩም መሰለኝ፣ ብዙም አላማረልኝም። የማሽኑ ነው የተሻለ። ግን በእጃቸው አሽተው የሚጋግሩ ሰዎች የእጁ በደንብ ያማረ ይሆናል ማለት ነው። እንደዚህ በደንብ አድርገን በእጃችን ካሸን በኋላ ነው በማሽኑ ደግሞ ትንሽ 1-5 ደቂቃ አሸዋለሁ ማለት ነው። 1-5 ደቂቃ እናሻለን። ይሄ እንጀራ አስተጋገር ለሀገር ቤት የሚሆን አይመስለኝም። እኔ እንጃ እንግዲህ ከሞከራችሁት ሞክሩት እንጂ ውጭ ሀገር ለምትኖሩ ሰዎች ነው ይሄን እንጀራ ሊጣቦካ ማሳያችሁ ማለት ነው። ውጭ ሀገር ብዙ ጊዜ እንጀራ ሻይልምና እኔ ራሱ በመከራ ነው የቻልኩት። እምቢ ላላችሁ ሰዎች ተስፋ አትቁረጡ ነው የምለው። እኔም እምቢ ብሎኝ ነበረ። አንዴ ደግሞ ከተስተካከለ በኋላ እምቢ አይላችሁ። አንዴ እስከሚስተካከል እስከሚመጣላችሁ ድረስ ነው። ደጋግማችሁ ሞክሩት ነው የምለው እኔ። ደጋግማችሁ ሞክሩት፣ ተስፋ አትቁረጡ ነው የምለው። ምክንያቱም እኔም በጣም አስቸግሮኝ ነበር። አሁን ግን በጣም ነው የሚያምር እንጀራ ነው የምጋግረው። እና ውጭ ለምንኖር ሰዎች እንጀራ ለሚያስቸግራችሁ ነው ይሄን ቪዲዮ የሰራሁት ማለት ነው። ለሀገር ቤት እንደዚህ ላይሆን ይችላል የሚቦካው። ሀገር ቤት ብዙም እንጀራ አያስቸግርም። ስለዚህ ይሄ ቪዲዮ ለውጭ ሀገር ለምትኖሩ ሰዎች ነው ማለት ነው። ይሄው እንደዚህ አድርገን አብኩተናል ማለት ነው። በእጅም በደንብ ነው ያሸሁት፣ ግን ለ1-5 ደቂቃ ያህል ደግሞ በማሽኑ አሸዋለሁ። ምክንያቱም የእጄ በቂ አይደለም። ይሄው እንደዚህ አድርገን ካቦካነው በኋላ እንደዚህ ካደረግነው በኋላ በማሽኑ እናሸዋለን ማለት ነው። በማሽኑ እናሻለን። የኔ ማብኪያ ማሽን ይሄ ነው ማለት ነው። ይሄ ይመስላልኝ። በዚህ ነው ማቦካው ማለት ነው። ለ5 ደቂቃ በዚህ እናቦካዋለን ማለት ነው። አሁን ይበቃዋል ማለት ነው። ወደ እቃችን እንገለብጣለን። ከ5 ደቂቃ በላይ አሽቸዋለሁ። 5 ደቂቃ በቂው ነው፣ ይበቃዋል ማለት ነው። እንደዚህ ካሸን በኋላ ወደ እቃችን እንገለብጣለን ማለት ነው። ተመልካቾች እጃችንን ታጥበን እንደዚህ እንመታዋለን ማለት ነው። እንደዚህ በደንብ እዚህ ላይ ደግሞ እንዳለ ያው እንዲህ ያደረግን
በደንብ እንትን እንለዋለን ማለት ነው። እናቀጥነዋለን። ስናቀጥን ስንጋግር በዚህ ባጠለልነው ውሃ ስለሆነ የምናቀጥነው ነገ ስንጋግር ማለት ነው። ልክ ልንጋግር እንደምናዘጋጀው አይነት ሊጥ አድርገን ነው ማለት ነው የምናቀጥነው ማለት ነው። ምክንያቱም ነገ ስንጋግር የምናጠለው እንትኑ ይሄ ውሃው እንትን እንዳይልብን ማለት ነው፣ እንዳያንስብን፣ በኋላ እንዳይወፍር ውሃውን ትንሽ በርከት አድርገን እዚህ ጋር ማጥለል ይኖርብናል ማለት ነው። ይሄው እንደምታዩት አሁን ይበቃዋል። እኔ ይሄው እጃችንን ራሱ ለቀቅ ያደርገናል ሲቀጥን ማለት ነው። እንደዚህ አድርገን ይበቃዋል። አሁን ያድርገን ማለት ነው። እናስቀምጠዋለን። ነገ በዚህ ሰዓት ማለት ነው ተመልሰን እንገናኛለን፣ እንጋግረዋለን ማለት ነው። ነገ ደግሞ እንገናኝና እናየዋለን እስቲ ምን እንደሚመስል። የአብሲት ነው ዛሬ ያሳየዋችሁ። በባለፈው በአብሲት ብቻ አብሲት የሌለው ማለት ነው በሙቀዋ ብቻ ያወከውትን ቪዲዮ ሰርቼላችኋለሁ። ወደኋላ ሄዳችሁ ዩት ያላያችሁት ማለት ነው። ይሄኛው ደግሞ የዛሬው ደግሞ የአብሲት ነው ማለት ነው። የአብሲት ነው የምንጋግረው። ያዘጋጀ ነው በአብሲት የተዘጋጀ ነው። የባለፈው ደግሞ በሙቅ ውሃ ነው። እስቲ የአብሲቱን ደግሞ ዛሬ እናየዋለን። ነገ ማለቴ ነገ እንገናኛለን ተመልካቾቼ። ትላንት ያወካነው ሊጥ ዛሬ እንጋግረዋለን ማለት ነው። ስለዚህ እንደዚህ ሆኗልኝ፣ እንደምታዩት ቦክቷል ማለት ነው። አጥሏልኝ፣ ይሄን መስሏል ማለት ነው። ይሄን ያጠለለውን እናጠልና እናቀጥንበታለን ማለት ነው። ውሃ አንጨምርበትም፣ በዚህ ነው የምናቀጥነው ማለት ነው። ውሃ ከጨመርንበት ይበላሻል። ስለዚህ በዚህ ነው የምናቀጥነው፣ አጥልለን እናቀጥናለን ማለት ነው። ተመልካቾች ይሄን እናጠለዋለን ማለት ነው። እንደዚህ አድርገን ካጠለልነው በኋላ እጃችንን ታጥበን እናቀጥነዋለን። እጃችንን ታጥበን እጄን ታጥቤያለሁ እኔ፣ እናቀጥነዋለን ማለት ነው። መጀመሪያ በዚህ ባለው እንደዚህ እንደዚህ አድርገን እንደዚህ እያየን ማለት ነው ይሄን ያጠለልነውን ውሃ እንጨምራለን ማለት ነው። ሌላ ውሃ እንዳትጨምሩበት፣ በዚሁ ባጠለልነው ነው የምናቀጥነው። ሌላ ውሃ ከጨመራችሁበት ይበላሻል። በዚሁ ቅድም ባቀጠልነው ማለት ነው መልሰን እናቀጥንበታለን ማለት ነው። እንደምታዩት እንደዚህ ሲበቃው እጃችሁን ለቀቅ ያደርገዋል ማለት ነው። እንደምታዩት አሁን ይሄ ይበቃዋልኝ። ያው ይበቃዋል ማለት ነው። አሁን ቀጥኗል፣ ይበቃዋል። እንደዚህ አድርገን ምጣዳችንን ለኩስና ወደ መጋገሩ እንሄዳለን ማለት ነው። ለኩሻታለሁ፣ እንጋግራለን ማለት ነው። ምጣዴን አግያታለሁ ማለት ነው። ግላለች። እንደዚህ አድርገን
በሶፍት ከፈለጋችሁ ጨርቅ ንጹህ ጨርቅ ካላችሁ በነጭ ጨርቅ መጠቀም ትችላላችሁ። እኔ ግን በሶፍት ነው የተጠቀምኩት ማለት ነው። እንደዚህ አድርገን በሶፍት ጨው ከላዩ ላይ ነስንሻለሁ። መጀመሪያ ስትጋግሩ ዋስ ከሆነ ምጣዱ ማለት ነው። የኔ ዋስ ነች ምጣዴ። ዋስ ከሆነ ምጣዱ እንትን ማለት ጨው መነስነስ፣ ጨው ነስንሳችሁ እንደዚህ በደንብ ለጀማሪዎች ማለት ነው። መጋገር ለምትፈልጉም እንደዚሁ ይጠቅማቸዋል ብዬ ተስፋ አደርጋለሁ። እንጀራ ከመግዛት ቤት ውስጥ ጋግሮ መመገቡ የተሻለ ይመስለኛል። ምክንያቱም ከጤናማ አኳያ ራሳችን ሰርተን የምንመገበው ነገር ይመረጣል ብዬ አስባለሁ። እንደዚህ በደንብ እንትን ካልነው በኋላ ተመልካቾቼ እንጀራችን እንደምታዩት የሚያምር እንጀራ ሆኖልናል ማለት ነው። ይሄ የአብሲት እንጀራ ነው። በሙቅ ውሃ ብቻ የሚጋገር እንጀራ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ። ወደኋላ ሄዳችሁ የምትፈልጉ መመልከት ትችላላችሁ ማለት ነው። የአብሲቱ እንጀራ ግን እንደምታዩት ቆንጆ ሆኗል። እስቲ ሞክሩ ትላለሁ። እናንተም ቆንጆ እንጀራ ነው የወጣው። እንጀራ ሞክራችሁ ቢላላችሁ ሰዎች ደጋግማችሁ ሞክሩ ትላለሁ ማለት ነው። እኔም ከብዙ ሙከራ በኋላ ነው የተስተካከለልኝ። አንዴ ደግሞ ከተስተካከለላችሁ በኋላ እምቢ አይላችሁም። ቆንጆ እንጀራ ነው የምትጋግሩት ማለት ነው። እስከሚመጣላችሁ ግን ትንሽ ያስቸግራል። እውነት ነው። ተስፋ አትቁረጡ እላለሁ ማለት ነው። እንደምትጋግሩ ተስፋ አደርጋለሁ። ተመልካቾቼ እንጀራ ስትጋግሩን ወዳችሁታል ብዬ ተስፋ አደርጋለሁ። ዛሬውን በዚሁ ጨርሳለሁ ማለት ነው። እኔ እንጀራውን እጨርሳለሁ። ከእናንተ ጋር ግን በዚሁ ልሰናበት። አብራችሁኝ ስለቆያችሁ አመሰግናለሁ ማለት ነው። ጊዜያችሁን ሰጥታችሁ ለምትመለከቱኝ ደግሞ እግዚአብሔር ያክብርልኝ እያልኩኝ በዚሁ እሰናበታችኋለሁ ማለት ነው። በሚቀጥለው ሌላ ነገር ይዤላችሁ እመጣለሁ። ሰላም ቆዩኝ። ቻው